እኔና ሰው ቀጥታ መገናኘት ግን እንገናኝ አለ እግዚአብሔር። ታበርናክል እንገናኝ፣ እዛ ጋር እንገናኝ። የመገናኛው ድንኳን አደረ ማለት ኢየሱስ በመካከላችን ደኮነ እንደማለት ነው። ድንኳን አረገ እንደማለት ነው። ራሱ ድንኳን ሆነ እንደማለት ነው። የኔና የእግዚአብሔር መገናኛ ሆነ ኢየሱስ። የብሉይ ኪዳኑ የመገናኛ ድንኳን እግዚአብሔር ሲመጣ ነው በክብር የሚሞላው። እግዚአብሔር ካልመጣ ድንኳን ብቻ ነው። ኢየሱስ ክብር የሚመጣበት ድንኳን አይደለም፣ ራሱ መለኮት ነው። በክብር በጸጋና በእውነት የተሞላ እርሱ በእኛ መካከል ሰው እግዚአብሔርን ከፈለገ ያለ ገደብ እንዲያገኘው ጌታ ኢየሱስ ክርስቶስ በእኛ መካከል አደረ። ሊሚት የለውም። ባይዘዌ እግዚአብሔር ያለ መጠን ሰውን ለማግኘት በክርስቶስ ኢየሱስ በኩል ያለ ገደብ እግዚአብሔር እኛ መሃል አደረ። ተወለደ ማለት ይሄ ነው። የክርስቶስ ወደ ምድር መምጣት የኃጢአት ዕዳዬን ሊከፍልልኝ ስለሆነ እንዴት ነው ማላመሰግነው? እንዴት ነው? እንዳበደ ሰው ነው መሆን ያለብን። ዳዊት ድንኳን ውስጥ እግዚአብሔር የቃል ኪዳን ታቦቱን ሲያመጣ ቅድም የዘመር ነው አይደል? እርቃኑ እስኪታይ ነው የዘለለ የሚለው። እኛስ በአካል መለኮት መጥቶ እኛ መሃል ደግሞ ድንኳን ውስጥ አይደለም አንተ ውስጥ ነው የገባው። እንዴት ነው ማላመሰግነው? እንዴት ነው እንዳበደ ሰው ማልሆነው? ክብር ለኢየሱስ ይሁን። በእኛ መካከል አደረ አለ ሙሴ። ያችን የመገናኛ ድንኳን ሰርቶ ሙሴ ኤክስፔሪየንስ አለው። ባይዘው እንደዚህ ጠጋ ብሎ አይቷል። ያየው የእግዚአብሔርን ፊት አይደለም፣ የሆነ ደመና ነገር አይቷል። መጽሐፍ ቅዱስ ላይ ሙሴ ምን አለ? ሻካይና የሚል ቃል፣ ሻኪና ነው የሚለው ትክክለኛው ቃል። ሻካይና ብለን የተረጎምነው ሻካይና ማለት እግዚአብሔር መጥቶ ሴትል ዳውን ያደርግ ነበር። መጥቶ እርፍ ሴትል ዳውን የሚለው ዘና ብሎ መቀመጥ ነው። እግዚአብሔር ምንድነው? እርፍ ብሎ ይቀመጣል። ሰው ግን ዳይሬክት ማግኘት አይችልም። ሙሴ ኢየሱስን የእግዚአብሔርን ክብር በመገናኛ ድንኳን ዳይሬክት ማግኘት ችሏል። ኢየሱስ የተለወጠበት ተራራ ላይ ኢየሱስ ደኮነ፣ ክብሩን ይዞ አደረ፣ አረፈ። ሙሴ እንደ ልማዱ መጣ። ሙሴ ድሮ ሲመጣ ደመና ነው የሚያየው። ዛሬ ፊት አየ። ሲመኘው የነበረውን ጌታ ኢየሱስ ክርስቶስ እንደ መገናኛ ድንኳን ሆኖ የእግዚአብሔር ክብር በሙላት ኢየሱስ ላይ ሲብረቀረቅ ሙሴ ወደ ለመዳት ወደዛች የመገናኛ ድንኳን ሲመጣ የዛሬው ድንኳን ጌታ ኢየሱስ ክርስቶስ በክብር ሞልቶታል። የመገናኛ ድንኳኑ ጋር የነበረው አይነት ስዕል ነው። ትራንስፊገሬሽን ማውንቴን ላይ የነበረው ሙሴ ወደ መገናኛ ድንኳን እንደሚመጣ ወደ ክርስቶስ ኢየሱስ መጣ። ሰራው ብዙ ነው። በእርግጥ ምዕራፍ 17 ማቴዎስ 17 ግን መጣ፣ አየ። እግዚአብሔር በሙላት ክብሩን አሳየ። የእግዚአብሔርን ኃይል፣ የእግዚአብሔርን መገለጥ፣ የእግዚአብሔርን መገኘት ያለ መከልከል ሙሴ አየ። በቀደመችው ጥላ በሆነችው በድንኳን በተሰራችው መገናኛ ውስጥ ያ ክብር መገለጥ አይችልም። ፐርሰኑ በሙላት መታየት አይችልም። አሁን ጌታ ኢየሱስ ክርስቶስ መጣ፣ በሙላት ታየ። አምላክ በእኛ መካከል ክብሩን አሳየ። ተወለደ ማለት ይሄ ነው። ዮሐንስ ቀጠለ። ቁጥር 14 እዛው ላይ ምንድነው የሚለው? በመካከላችን አደረ ካለ በኋላ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ይሄ የተወለደ ቀን የጀመረ እያደገ የቀጠለ ነው። የተወለደ ቀን እነዛ ሰብአ ሰገል ከማርያምና ከዮሴፍ ጋር ከቅዱሳን መላእክት ጋር ሆነው አንድያ ልጅ በአባቱ ዘንድ ያለውን ክብሩን አዩ። ሰብአው ሰገል ተሰብስበው አዩ። ማርያምና ዮሴፍም አዩ። የሰማይ መላእክትም ለመጀመሪያ ጊዜ አዩት። ክብር በአርያም ለእግዚአብሔር ለሰው ልጆች ሁሉ ደስታ አሉ መላእክት አሉ። አይ ቲንክ ማርያምና ዮሴፍም በጣም አመስግነዋል። የመላእክቶቹ ግን ይብሳል። በጣም ለብዙ ሺህ ዓመታት አይተው ታያቁማ። ሰማይ ከተፈጠሩበት ጊዜ ጀምሮ አይተው ታያቁም። ዛሬ እንደዚህ ብሎ አዩ።
ክብር በአርያም አሉ ለእግዚአብሔር። ለምን? አንድያ ልጅ በአባቱ ዘንድ ያለውን ክብር አዩ። ማርያምና ዮሴፍም ቆመው ኢየሱስ ትለዋለህ ብሎት የለ መልአኩ፣ ሰውን ከኃጢአት የሚያድን ተወለደ ተመስገን ይላሉ። እነዛ ደግሞ እንትኖቹ መሃል ግርግም ውስጥ አይደል? እንስሶቹን ዝም ብላችሁ ደግሞ ሳሏቸው። ምን አይነት የተባረኩ እንስሶች ናቸው! መላእክት ሲዘምሩ ያው መልስ ያው አይሰጡም፣ ግን ያሉ ምንድነው ዛሬ ምግብ ይከለከሉ ይሆናል የዛን ቀን። መሲህ ተወለደ፣ ክብር ለእግዚአብሔር ይሁን። ይሄ ግን ቀጠለ። እንዳልኳችሁ ነው። የተወለደ ቀን አየናሉ። ከዛ ተራራው ላይ ደግሞ አዩ። ከዛስ ዮሐንስ ወንጌል ምዕራፍ 2 ላይ ያንን ውሃ የቀየረበት ቦታ ላይ የእግዚአብሔርን ክብር አዩ ይላል። ከዛ ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን ከሞት ሲያስነሳ ኢየሱስም የእግዚአብሔር ክብር በእርሱ ላይ ታየ፣ የሰው ልጅ ይከብር ዘንድ የእግዚአብሔርም ክብር በእርሱ ይገለጥ ዘንድ ተባለ። ክብሩ እያደገ መጣ። መገለጡ ተአምራት ሲያደርግ ራሱን ሲያሳይ መገለጡ ሲጨምር ክብሩ እያደገ መጣ። አልቲሜትሊ ክብሩ ወደ ሙላት ሊመጣ ሆነ። ኢየሱስን አሳልፈው የሚሰጡበት ያቺ ምሽት ጌታ ኢየሱስ እንደዚህ አለ፣ የሰው ልጅ ሊከብር ነው አለ። መቼ አሉት? ወደ መስቀል ሊሄድ ነው አለ። የእግዚአብሔር ፍጹም ፍቅር፣ የእግዚአብሔር ፍጹም ክብር፣ የእግዚአብሔር የመጨረሻ የማዳን ጉልበት የሚገለጠው እዛ መስቀል ላይ ነው። ጌታ ኢየሱስ እንደዚህ አለ፣ የሰው ልጅ ፈጽሞ ሊከብር ነው። የት ጋር ነው የጀመረው የእግዚአብሔር ክብር መገለጥ? የተወለደ ቀን። የት ጋር ነው የእግዚአብሔር ክብር እየተገለጠ ወደ ሙላት የመጣው? መስቀል ላይ ሲሞት የሰው ልጅ ሊከብር ሰዓቱ ደረሰ አለ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ። በክርስቶስ ኢየሱስ ሞት የእግዚአብሔር ፍቅር፣ የእግዚአብሔር ጸጋ፣ የእግዚአብሔር እውነት በሙላት ወደ ሰው ልጆች ሁሉ ፈሰሰች። ጸጋና እውነትን ተሞልቶ በመካከላችን ማደሩ ታየ። የእግዚአብሔር ጸጋ ተገለጠ፣ ሰዎችን የሚያድን ጸጋ። የእግዚአብሔር እውነት ተገለጠ፣ ሰዎችን መውደዱን አሳየ። በዚህ አላበቃም። ኢየሱስ በመስቀል ላይ ሞተ፣ ተቀበረ፣ ተዘጋበት። በሦስተኛው ቀን ከሞት ተነሳ፣ ክብሩን ድጋሚ ገለጠ። ኢየሱስ እንደገና ከሞት ተነስቶ ራሱን አሳየ። የእግዚአብሔር ክብር በሙላት ሞትን ድል አድርጎ ታየ። አልበቃውም። በእግዚአብሔር ዙፋን ቀኝ ደግሞ ጨርሶ ሊቀመጥ ፈጽሞ አብ ክብሩን በልጁ ሊገልጥ ኢየሱስን ወደ ሰማይ ወሰደው። ኢየሱስ ተወለደ ስንል ይሄ ሁሉ ነው። ይሄ ሁሉ ነው። ከመጣበት ቀን ጨርሶ እስከሄደበት ቀን ተወለደ ስንል በዚህ ፓኬጅ ነው የምናወራው። አንድ የሆነች ቀን እያስታወስን እልል የምንልበት አይደለም፣ ሙሉን ነው የምናነሳው። ክብር ለእግዚአብሔር ይሁን። ዮሐንስም ጸጋና እውነቱን ተሞልቶ በእኛ መካከል አደረ ካለ በኋላ አንድ ልጅ በአባቱ ዘንድ ያለውን ክብሩን አየን ሲል እያወራ ያለው የተወለደ ቀን የነበረችዋን ብልጭታ ፍራክሽን ብቻ አይደለም እያወራ ያለው፣ እያደገ የመጣውን እየጨመረ የመጣውን አልቲሜትሊ ደግሞ ኢየሱስ በአብ ቀኝ የተቀመጠበት ድረስ ዮሐንስ ሄዷል። ከበረ፣ ክብሩን አሳየ፣ ክብሩን ገለጠ፣ ክብር ተገለጠ፣ ሊከብር ወዶ የሚሉ ቃላቶች ዮሐንስ ወንጌል ላይ ቼን ናቸው። የመጀመሪያ ምዕራፍ ላይ ጀምሮ ምዕራፍ 21 ድረስ ቼን ነው። ክብር ለእግዚአብሔር ለአምላካችን ይሁን። የብሉይ ኪዳኗ ድንኳን መጠናቀቋን የሚያሳየው ሙሴ መጥቶ ከጌታ ከኢየሱስ ክርስቶስ ጋር አብሮ ህብረት አደረገ፣ ጨረሰ። እግዚአብሔር ክብሩን ማሳየት ፈልጓል፣ አሳየ። የቀረ ክብር አለ? የለም። ያልተገለጠ ክብር አለ? በክርስቶስ ኢየሱስ በኩል ጨርሷል፣ አልቋል። ታዲያ ምንድነው የሚቀረን? እኛ እየተጠጋኑ ማየት፣ የተገለጠው እንዲገባን፣ የበራው ነገር እንዲበራልን እንደገና እየተጠጋን ማየት። ከዚህ በኋላ የሚገለጥ ክብር አለ ወይ? በዳግም መመለሱ። እስከዛስ ኢየሱስ ጨርሶት ሄዷል። የእግዚአብሔር ክብር በእኛ መካከል አድሯል። ሻካይና አድሯል። ኢየሱስ እዚህ ነው ያደረው አይደለም፣ ውስጥ የኔታንች ውስጥ ተወልዷል። አዎ። ድጋሚ ይወለዳል? አይወለድም፣ ጨርሶ ሄዷል። የምናስበው ምኑን ነው? ወደ ምድር መምጣቱን፣
ስለ ሰው ልጆች ኃጢአት በመስቀል ላይ መሞቱን፣ ወደ አባቱ ሄዶ መክበሩን፣ ዳግም መጥቶኛን መውሰዱ፣ ይሄ ሁሉ አለ መወለድ ውስጥ። ጮክ በሉና ኢየሱስ ስለኔ ሲል ሰው ሆኗል። ይሄ ነው መወለዱን ካሰባችሁ እናስቡ። ሌላው ነገር በሙሉ ቀጥሎ የሚጨመር ነው። ዋናው ይሄ ነው። ኢየሱስ ወደ ምድር ለምን መጣ? ለምን በግርግም ተወለድክ? ለምን ያን ሁሉ ምልክትና ድንቅ እያደረክ ኖርክ? የሰው ልጆችን ኃጢአት ተሸክሜ በመስቀል ላይ ልሞት፣ የእግዚአብሔርን ክብር ፍቅርና ጸጋ ወደ ሰው ልጆች ሁሉ ልገልጥ። እውነተኛው የመገናኛ ድንኳን ኢየሱስ ነው። በእኛ መካከል እኛና እግዚአብሔር ቀጥታ እንድንገናኝ ያደረገን ኢየሱስ ነው። እኔና እግዚአብሔር ተገናኘን ኢየሱስ ላይ። የመገናኛው ድንኳን ኢየሱስ ነው። በሻካይና በክብር በእግዚአብሔር እውነተኛ ብርሃንና ደመና የተጠቀጠቀው እውነተኛ መገናኛ ድንኳናችን ኢየሱስ ክርስቶስ ነው። ስለዚህ ምናልባት እንግዳው ነው እኛ መካከል የመጣ ሰው ካለ፣ ተጋብዞም የመጣ ሰው ካለ ዛሬ ለእናንተ የምስራች አለኝ። ኢየሱስ ተወልዷል። ኢየሱስ ወደ ምድር ሰው ሆኖ መጥቷል። የሰው ልጆችን ለማዳን ከዘላለም እርግማንና ሞት ነፃ ለማውጣት ኢየሱስ ሰው ሆኖ መጥቷል። መወለዱን ስናመሰግን መሞቱን እያሰበን እናመሰግናለን። መቀበሩን እያሰበን እናመሰግናለን። ስለኔ ነው እያልኩ አመሰግነዋለሁ። ደግሞ ሞትን ድል ማድረጉን አስቤ አመሰግነዋለሁ። በክብር መሄዱን ዳግም በክብር መመለሱን አስቤ አመሰግነዋለሁ። ኢየሱስ ስለኛ ተወልዷል።